ዛሬ ማካፈላችሁ ቃል የተነገረው ይፈጸማል በሚል ነው። አንድ በጣም ያስገርመኝ አንደኛ ነገሥት 13 ላይ ድራማ የሰራ አንድ ነብይ አለ። ትዝ ይላችኋል። የይሁዳ ነብይ ነው። ያ የይሁዳው ነብይ ኢዮሮብዓም የተባለ ሰው እግዚአብሔር አባቴ የለውም፣ እግዚአብሔር አባቴ ነው ማለት ነው። እናቱን ያሳደገችው እና የዮሴፍ ነገድ የኤፍሬም ነገድ ላይ ሾመው ሰለሞን። በጣም ፈጣንና ቀልጣፋ ነው ኢዮሮብዓም። እና ድንገት አኪያ የተባለ ነብይ እርሻ ውስጥ አገኘው። ቁም ይልሃል አለው እግዚአብሔር። ደነገጠ። ለምንድን ነው የምቆመው እግዚአብሔር ሰው አለው። ዝም ብለህ ማየውን ድራማ ተመልከታለሁ። ልብሰ ተክኖ ቀሚሱን አወለቀው። አኪያ እንደ ዶሮ ለ12 ቆራረጠው ልብሱን። የእግዚአብሔር ሰው ልብስን ለምንድን ነው የምትቆራረጠው? ዝም ብለህ ድራማውን ተመልከታለሁ። እንደ ቅርጫ ቁጭ አረገ እና 10ን የልብሴን ቁርጥራጭ ውሰድ ይልሃል እግዚአብሔር አለው። ለምን? በ10 የእስራኤል ነገድ ላይ ትነግሳለህ ይልሃል። ስለ ባሪያዬ ስለ ዳዊት ስል 2ቱን ነገድ ቢንያምና ይሁዳን አስቀራለሁ፣ 10 ነገድ ላይ አነግሳለሁ። ለምንድን ነው የምነግሰው? ሰለሞን እያለ እሱማ ይኸውልህ ሴቶችን ልቡን አዘነበሉት ጣዖት ወደ ማምለክ እና ብርና ወርቅ አበዛ፣ በቅሎ አበዛ፣ እኔን ተወኝ። ስለዚህ ስለ አባቱ ስለ ዳዊት መብራቱን አላጠፋም፣ እቀጠዋለሁ፣ 10 ነገድ ላንተ ሰጣለሁ። ኢዮሮብዓም ግን አደራህ ሰለሞን እንደተወኝ እንዳትተወኝ። ይኸውልህ እኔ ያነገስኩ አባቱን ያሳደግኩ እኔ ነኝ፣ መንግስትን የሚሰጠው እኔ ነኝ። ኢዮሮብዓም ሁሉ በሆነልህ ጊዜ አደራህን እንዳትተወኝ። የታመነ ቤት እሰራልሃለሁ፣ ከዳዊት ጋር እንደነበር ካንተ ጋር እሆናለሁ። እሺ ተባባሉ፣ ተፈራረሙ። ሰለሞንም ኢዮሮብዓምን ሊገለው ሲል ወደ ግብፅ ሄደ። ሰለሞን እስኪሞት በግብፅ ንጉሥ ቤተ መንግስት አድፍጦ ተቀመጠ። ሰለሞን ሲሞት ሮብዓም ሲነግስ ኢዮሮብዓም መጣ። ለሮብዓም እንድንገዛልህ ታክስ ቀንስልን፣ ግብር ቀንስልን አለው እና ሮብዓም እስኪ ልማከር አለ። የአባቱን ወዳጆች የራሱን ወዳጆች አማከረ። ተገዛላቸው፣ በትህትና ተናገራቸው አሉት የአባቱ ወዳጆች። የእሱ ወዳጆች ደግሞ ዘርበል አትገዛላቸው፣ ፊት አትስጣቸው። የኔ ጣት ከአባቴ ወገብ ትወፍራለች፣ በጅራፍ ነው በጊንጥ ነው መገርፋችሁ፣ እያንዳንድሽ ልክሽን ነው የምሰጥሽ በላቸው። የወዳጆቹን ጓደኞቹን ምክር ሰማ፣ እግዚአብሔር ዘንድ ታዞ ነበርና የአባቱ ወዳጆች ምክር አልሰማም፣ ከእግዚአብሔር ተፈርዶበት ነበር። በኋላ በተቀጠረው ቀን ኢዮሮብዓም መጣ። እሺ ትቀንስልናለህ ታክስ? አባት አስጨንቆን ነበር። ያው ከአባቴ ጣት የኔ ጣት ከአባቴ ትወፍራለች፣ በጊንጥ ነው ማገላበጥሽ። እያንዳንዱ በትዕቢት ተናገራቸው። ዳዊት ሆይ ንጉሥን ፈልግ፣ የሰሜኑ እስራኤል እኔን ተከተሉኝ ብሎ መፈንቅለ መንግስት ታወጀ ማለት ነው። ጠቅላላ ኢዮሮብዓምን በሰሜን እስራኤል ላይ አነገሱት። ለመጀመሪያ ጊዜ እስራኤል ለሁለት ተከፈለች በሰለሞን ኃጢአት ምክንያት እና አዲስ ያልተደራጀውን ንጉሥ ሮብዓም ሊዋጋው ሲል ነብይ ላከ። ኢዮሮብዓምን ያነገስኩት እኔ ነኝ እንዳትነኩት ይላል እግዚአብሔር ብሎ ተዋጋለት። ኢዮሮብዓምም ታውቃላችሁ መንግስት ሰርቶ በዙፋኑ ላይ ተቀመጠ። እግዚአብሔር አስቀመጠው። ገና እኮ በተቀመጠ ማግስቱ በልቡ ያሰበውን ሄዳችሁ አንድ መቅደስ አይደለም ያለው በኢየሩሳሌም? በፋሲካ በመከር በዓመት 3 ጊዜ ለጸሎት የሄዱ የለም? ሮብዓም አግኝቶ በእኔ ላይ እንዳያሳምጻቸው ቤተልሔም ይሁዳ መሄድ አያስፈልጋችሁም፣ ከግብፅ ያወጣችሁ አምላክ እንሆ ብሎ ጣዖት ተከለላቸው። አንዱን በዳን ሌላውን በቤርሳቤ 2 ጣዖት ተከለ። ድንበሩን በፌዴራል ፖሊስ ዘጋው። በፍጥነት የወርቅ ጥጃ ቁጭ አደረገላቸው። አሁን እግዚአብሔር ነብይ ላከ። ነብይ ቶሎ ሄድና ልጄን ኢዮሮብዓምን ንስሐ እንዲገባ መልእክት ንገረው። ነብዩ አልፈራም። እሺ ጌታ ሆይ አለ። አንደኛው ጥጃ ሊመረቅ መጋረጃው ሊገለጥ እልልታ ሊሰግድ ትንሽ ሲቀረው በህዝብ መሃል ቆመው መሰዊያ ሆይ መሰዊያው እግዚአብሔር እንዲህ ይላል፣ ኢዮስያስ የሚባል ሰው ይነሳል ለዳዊት ቤት፣ ጣዖት ያመለክሽ እያንዳንድሽ አታምልጩ፣ ብትሞቺ እንኳ አስከሬንሽን ከመሬት አውጥቶ ያቃጥላል ይላል። ለዚህ ምልክት እንዲሆን መሰዊያው ሰው ሳይነካ ይሰነጠቃል፣ አመዱም ይፈሳል ብሎ ሲጮህ መሰዊያው ለ2 ተሰነጠቀ። ማንም ሳይነካው አመዱን ፈሰሰ። ታውቃላችሁ ወይ? ንስሐ መግባት ነበረብህ ያኔ እኮ። ንጉሱ ግን ምን አለ? ያዙት አለ። ልክ እንደ ጀርመን ወታደር እጁ ድርቅ አለች። ለካ እጅ ዘርግቶ ማጠፍም እግዚአብሔር ሲረዳ ነው። ክችች እንደ ቋንጣ አረጀ ነብይ እጅ እባክህ ጸልይልኝ አለው። አንተ የንጉሥ እጅ በቦታው ተመለስ ሲለው ተመለሰች። እንዴ ሰርከስ እኮ እያሳየህ አይደለም ብራዘር። የተነገረው ቃል እንደሚፈጸም ምልክት ሰጠ። በምን? በአመዱ በመሰዊያው
በእጅህ ንስሐ ግባ፣ የተነገረው ቃል ይፈጸማል። የቱ? ኢዮስያስ የሚባል ይነሳል። አታምኑ? ከ300 ዓመት በኋላ የሚሆነውን እኮ ነው የሚነግረው። አይምሬ ንጉሥ ይነሳል። እያንዳንዱ አጥንትሽን በእሳት ነው የሚያቃጠለው። ጣዖት ያመለክሽ ሁሉ አታምልጭም ይላል እግዚአብሔር። በኋላ ያ ጉባኤ ተበተነ ማለት ነው። ንጉሡ እባክህ ቤቴናና ላብላ ላጠጣ፣ ብር ወርቅ ልስጥሃል። እኔ አልበላም አልጠጣም፣ በሄድክበት መንገድ አትሂድ አትብላ የሚል ቃል እግዚአብሔር መጥቶልኛል አለ። ጣዖት ለሚያመልክ ምስጢር ይነገራል እንዴ? ያልበሰለ ነብይ ነው በእውነት። ለማ ምን እንደሚናገር አያውቅም። ያችን ቃል ሰይጣን ቀባ አረጋት እና እየጋለቡ የጣዖት ኮንፈረንሱ ላይ የነበሩ ሰዎች ለአባታቸው ነገሩት። ሽማግሌ አባት ነብይ ነበር፣ በኋላ ጣዖት አምላኪ ነው። ታውቃላችሁ፣ አንዳንድ ክርስቲያኖች የባህል አምልኮ እያሉ የሚቀላቀሉ አሉ፣ ዋጋቸውን ያገኛሉ። ልክ እንደዛ ማለት ነው። አባዬ ዛሬ ጉዳየን። ምን ጉዳያችሁ? አንድ ከይሁዳ ነብይ መጥቶ እንዲና እንዲህ አድርጎ እንዲና እንዲሆነው ምን አለ? ድርጊቱን ታዋችሁ፣ ያለውን ብቻ ነገሩኝ። ኢዮስያስ የሚባል ለዳዊት ቤት ይወለዳል። ጣዖት ያመለክሽውን ሁሉ አፈር ድም የሚከት ነው፣ ያቃጥላል። ኧረ እባክህ አዎ የተነገረው የእግዚአብሔር ቃል ይፈጸማል ብሎ አመነ ይላል ሽማግሌ። ሁሉ እኮ ነው የሰሙት። ያመነው አንድ ሰው አታምኑ። በየት በኩል ነው ሄደው? በዚህ በኩል ነው ሄደው አሉት። አህያ ላይ ተቀምጦ እየጋለበ ሲሄድ ሾላ ዛፍ ስር ተቀምጦ አገኘ። አንተ ነቢይ በመሰዊያው ላይ ትንቢት የተናገርከው አንተ ነህ? አዎ እኔ ነኝ። ሽማግሌው ነቢይ አለ። ይኸውልህ እግዚአብሔር ልኮኝ ነው የመጣሁት። እግዚአብሔር ላከ? ምን አለ? ልጄ ርቦታል፣ ጠምቶታል፣ ወደ ቤት ወስደ መግበው አለኝ። አትብላ ብሎ ስለ ራበ አዘነልኝ? አዘነልህ እኮ ነው። ገና ልጅ ነው፣ ብላቴና ነው። እግዚአብሔር እኮ ሐሳብ አይለውጥም። ለማይገባ ስለነገረ ተርጉሞ የእግዚአብሔር ነቢይ መስሎ በሐሰተኛ ትንቢት መንገዱ ላይ ጠበቀው። ወይ እግዚአብሔር ስላዘንክልኝ አመሰግናለሁ ብሎ ተመለሰ። ግን በውሸትን የተናገረው ለምን ተናገረው? በኋላ ነግራችኋለሁ። በኋላ እኔ ነኝ ያለ ምግብ አቀረበለት፣ ብላ ጠጣ አለው። ነብዩ ደክሞታል፣ ይበላል። መንፈስ ቅዱስ ባሳተው ሽማግሌ ነብይ ውስጥ መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አትብላ ብሎ በልተሃልና፣ አትሂድ ባለ ሄደሃልና አንበሳ ይገላል። ራሱ አስቶት። እኔ እኮ እግዚአብሔር አሰራር ይገርመኛል። ታውቃላችሁ መንፈስ ቅዱስ ፍሬ እንጂ የመንፈስ ቅዱስ የጸጋ ስጦታ መለኪያችን እንዳልሆነ እየቀባጠረ ምን እያለ አጋንንት ሊያወጣ ይችላል እኮ ለተወሰነ ጊዜ። በጸጋው ስለማይጸጸት ቶሎ አይፈርድምና ውሸታም ቀባጣሪ ሽማግሌ ነብዩን መሰናክል አስቀመጠበት። በልቶ ጠጥቶ ሲሄድ አንበሳ መጣ። አንበሳው ተአምር ነው ያደረገው በእውነት። ነብዩን አንዴ በክርኑ ሲለው ጭጭ አለ። አህያውንስ ምንም አልነካው። አህያው ምንም አላጠፋም። አህያው በህይወት ቆሟል። አስከሬኑ ተጋድሟል። አንበሳውም ቆሟል። ይሄ እኮ ራሱ ተአምር ነው። እንዴት አህያ አይደነብርም? ምንም ቆሟል። አንበሳና አህያ በሺህ ዓመት ነው አብረው የሚቆሙት። ያኔ ግን ቆመዋል። ስጋውንም አልቦጫጨቀውም። ሚሽኑን ጨረሰው አንበሳው። በዛ ያለፈ ሁሉ ወይ ጉድ አንበሳና አህያ አብሮ ቆመ ሳይገደል። ነብዩ ተገደለ ወይ ጉድ እያሉ ፌስቡክ ለቀቁት ማለት ነው። እንደውም ይሄ ወሬ ማጋ ይደርሳል? ሽማግሌው አሳቹ ጋር ይደርሳል። እሰይ እንኳን ሞተልኛል የምፈልገው ይናደ እየበረረ ሄዶ አስከሬኑን ተሸክሞት አመጣውና ጠረጴዛ ላይ አስተኛ። ሽማግሌው አባዬ ምን እያረክ ነው? አሁን ማረጋውን ትመለከቻለሽ። እያንዳንድሽ እጃችሁን አንሱ አላቸው ልጆቹ። ለምን? ይሄ ሰው ቢሞትም ነብይ ነው። የተናገረው ቃል እንደሚፈጸም 100% እርግጠኛ ነኝ። 100%። እናስ እኔ መሬት ውስጥ አልቀብረውም፣ ሳጥን ሰርቼ ቁጭ ነው ማድረገው። ለምን? እኔ ስሞት አለ ለልጆቹ ነው የሚለው። እኔ ስሞት ከእግዚአብሔር ሰው ጋር አንድ ላይ እንድትቀብሩ ማሉልኝ አላቸው። ለምን? አውቃለሁ እንደሚፈጸም። አጥንቴ እንዲቃጠል አልፈልግም። ከእግዚአብሔር ሰው አጥንት ጋር ይደባለቅ አጥንቴ። ከሚመጣው ቁጣ እንዳመልጥ አብራችሁ ቀበሩኝ። በጣም ጥሩ ይሻል። ሽማግሌው እስኪሞት ጠበቁት። ሲሞት ከእግዚአብሔር ሰው አጥንት ጋር አድርገው አንድ ላይ ቀበሩት። ሐውልቱ ላይ ጽሑፍ ተጻፈ። ከይሁዳ የመጣው የእግዚአብሔር ነብይና ጣዖት ሲያመልክ የኖረው ሽማግሌው ነብይ አንድ ላይ ተቀብረዋል የሚል ተጻፈ። አለቀ። ከ300 ዓመት በኋላ
ኢዮስያስ ተወለደ። ታውቃላችሁ? በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ እግዚአብሔርን አመለከ የተባለው ለአንድ ሰው ነው፣ ለአንድ ሰው ብቻ። እሱም ኢዮስያስ ነው። ዳዊት እንዳትሉ እንደ ልቤን የተባለው በፍጹም ልቡ አንድ ሰው ብቻ ነው በባይብል ያገኘሁት። ገና በ16 ዓመቱ ጣዖትን ማጥፋት፣ አጸድን መቁረጥ፣ ምድሪቷን 100% አነጻት። አይበቃም አለ። ከአብርሃም ጀምሮ ጣዖት እስከ ዛሬ ያመለከው በሙሉ ዶማና ካፋ ያዙልኝ ይቆፈር ምድሩ አለ። ታምናላችሁ? ንጉሡ እኮ ነው። እያንዳንዱ ዶማ ይዞ ወጣ። መቃብር ቦታ ይቆፈር፣ ይመረመር ጀመር። ማን ይሄ? እንደ ተራራ ጣዖት ያመለኩት እንደ ተራራ ከሆነ አጥንታቸው ኖ፣ እኔ ማመን አለብኝ። እያንዳንዱን ቼክ ማድረግ አለብኝ። በጉቦ በዘመድ የዘለላችሁት ካለ ቼክ አደርጋለሁ። ዮሴፍ ነው ጴጥሮስ ጳውሎስ እንደምትሉት እያንዳንዷን ሲመረምር አንድ ቁጭ ብሏል። ይሄ ሰው ለምንድን ነው የቀረው አለ። አሁን ንጉሥ ሆይ ጣዖትማ ማምለክ አምልኳል፣ ስርወ ግንዱን መርምረን ደርሰንበታል። ግን ግራ የገባን ነገር አለ። ምንድን ነው ግራ የገባችሁ? አሁን የምታደርገውን ትንቢት የተናገረ የእግዚአብሔር ሰው አብሮት ተቀብሯል። አጥንቱን ከአጥንት መለየት አይቻልም። ዲኤንኤ የለም ብራዘር፣ ተቀላቅሎልሃል። የትኛው እግዚአብሔር ሰው የትኛው ነቢይ ኃጢአተኛ እንደሆነ አይታወቅም። አንድ ሳጥን ተቀላቅሏል አጥንቱ። ወይኔ ሸወደኛል። አታንቀሳቅሱት፣ አትንኩት፣ እንዳለ ይኑራል። የተነገረው የእግዚአብሔር ቃል እንደሚፈጸም ስላመነ ከመቃጠል አምልጦ እስከ ዛሬ ድረስ አለ። የተነገረው እንዲፈጸም እንድናምን እግዚአብሔር ይርዳል።